ሰላም ሰላም የዩቲዩብ ፋሚሊዎች፣ ዛሬ የምናየው የስምንተኛ ጥያቄዎችን በጋራ እናያለን። ለስሙ የዛሬው ምንድነው? ኮንቨርት ቱ ሚክስ ነምበር። ሚክስ ነምበር ወደ ሚክስ ነምበር እንዴት መቀየር እንችላለን የሚለው ነገር እናያለን። የመጀመሪያው ምንድነው? 7/3 የሚለው ነው። 7/3 እንደምናየው በሎንግ ዲቪዥን 7/3 የሚለው እናያለን። ይሄ ማለት ነው ለሁለት እናካፍላለን። ይሄ ለስንት 6 ጊዜ ነው ማለት ነው። ስለዚህ ይሄ ማለት ነው 7/3 is equal to 2 plus 1/3. This means 7/3. አሁን ይሄ ተቀይሯል። እነዚህ ተቀይሯል ባሉ አንድ ጊዜ። ስለዚህ የምናደርገው 2 plus 1/3. This is mixed number. This means 7/3. ይሄና ይሄ እኩል ናቸው። እንዴት ነው እኩል ትሉ ከሆነ 2 ሲባዛ 3 6 ሲደመር 1 ኦቨር 3 6 እና 1 7/3. This is the first question. The second 10/4. 10/4. We can the same as we can use the long division. አሁንም long division ተጠቀማለን። 10/4 ተጠቀማለን። ይህ ማለት ነው 10/4 ማለት ምን ማለት ነው? ብሎ ስናይ ይሄ ማለት ሁለት ጊዜ this means therefore 10/4 2 plus 2/4 10/4. This is the mixed number of 10/4. How we can to find? እንዴት ነው የምናገኘው ካላችሁ ይሄን አካፍል 4 ጊዜ 2 8 10 ሲቀነስ 2 2። ስለዚህ 2 plus 2/4 እናለን ማለት ነው። ስለዚህ 4 እና 2 ስንት ነው? 8 ሲደመር 2/4። ይሄ ማለት 8 እና 2 ስንት ነው? 10 ነው። 10/4። ስለዚህ ምንድነው ይሄው ጥያቄያችን መጥቷል። ስለዚህ እንዴት ነው የሚቀረው ካላችሁ መጀመሪያ ሎንግ ዲቪዥን እንጠቀማለን። ከዛ 4 10 እናደርጋለን። 4 ጊዜ 2 8 ከ10 2 2። ስለዚህ 2 plus 2/4 2 ጊዜ 4 8 8 እና 2 10 10/4 እናገኛለን ማለት ነው። Another question 3/2/10. ይሄ እንዴት ነው የምናገኘው? 3/2/10 3/1/5. አሁን የምንጠቀመው ሎንግ ዲቪዥን እንጠቀማለን። ሴንቱ 3/10 የምንጠቀመው ማለት ነው። ይሄን ለዚህ ስንት ጊዜ ብናካፍለው ነው የሚመጣው የሚለው እናስባለን። ስለዚህ ስንት ጊዜ ነው የሚሆነው? ለምሳሌ 3 ጊዜ 10 ስንት ነው? 30 ሲደመር 2 ኦቨር ከስር 10 አለ። ይሄን እናደርጋለን። ይሄን ስንደምር ስንት ይመጣል? ይሄ ራሱ ይመጣል። ይሄ ከመጣ ምንድነው? ይሄ ወደ ፍራክሽን ጥያቄ ይሄኛው ጥያቄ ወደ ፍራክሽን ተቀይሯል ማለት ነው። ስለዚህ 3 ሲደመር 3 ሲባዛ 10 30 ሲደመር 2 አለ 30 ሲደመር 2 32/10። ስለዚህ ይሄን ምንድነው እኩል መጥቷል። ስለዚህ የዚህ ይሄኛው ጥያቄ 3/2 ወደ ሚክስ ነምበር ሲቀየር ምንድነው 3 times 2 ይሄ ማለት ይሄ ነው ማለት ነው። ሌላ ምንድነው ወደ ዲ ስንሄድ 9/4 ነው ያ ጥያቄያችን። ይሄ እንዴት ነው ወደ ሚክስ ነምበር የምንቀይረው ብለን ስናስብ እንዴት ነው የምናደርገው? የመጀመሪያ ምንድነው ፕላስ 1/4 ኢኳልስ ቱ ማይነስ 2 1/4። ይሄን አሁን ምንድነው የምናደርገው? ሎንግ ዲቪዥን እንጠቀማለን። 9/4 እናካፍላለን። 2 ጊዜ 4 8 ስንት ነው? 1 ይመጣል። ስለዚህ እነዚህን ቀጥታ ምን ማድረግ ነው? ወደ ፍራክሽን ማስቀመጥ። ይሄው እዚህ ጋር አለ ማለት ነው።
ስለዚህ 2 + 1/4 ስለዚህ ምንድነው ይሄን ጥያቄ ወደ ፍራክሽን ይቀየራል ማለት ነው። ለምን እንደምናደርገው 2 ሲባዛ 4 8 ሲደመር 1 ኦቨር 4 እናደርጋለን። ስለዚህ 8 እና 1 ስንት ነው? 9 ነው። ኦቨር 4 አለ። ስለዚህ -9/4 መጥቷል ማለት ነው። ስለዚህ -9/4 ወደ ሚክስ ነምበር ሲቀየር እንዴት ነው? 1/4 ይሄ ነው። ስለዚህ ቼክ ለማድረግ ምን ነው የምናደርገው? ይሄ -9/4ን ቼክ ለማድረግ ምን ነው የምናደርገው? ጥያቄያችን 4 ጊዜ 2 8 8 እና 1 9 ኦቨር 4 አለ። ስለዚህ የኛ ጥያቄያችን ምንድን አንሰራችን ልክ ነው ማለት ነው። የዛሬው ጥያቄያችን ይመስል ነበር። ወደ ጥያቄ እንሄዳለን።